እጅግ የሚያሳዝን ነገር ነው እየሰማን ያለነው። እንደገመትነው ነው እየሆነ ያለው። እነዚህ ጀግና የጋዛ ተጓዦች ሁላችሁም በዱዓችሁ በጸሎት አግዙን እያሉ ይገኛሉ። ምክንያቱም በእስራኤል የባህር ኃይል ከ20 በላይ የጦር መርከቦች ከበባ ውስጥ እንደገቡ እየተናገሩ ይገኛሉ። እሱ ብቻ አይደለም፣ የነዚህ የጀግኖቹ ተጓዦች መርከቦች ግንኙነታቸው ሙሉ ለሙሉ ተቋርጧል። እየሆነ ያለውን ነገር እርስ በርስ መነጋገር እንኳን አይችሉም። እሱ ብቻ አይደለም፣ የባህር ኃይሉ ብቻ ሳይሆን የአየር ኃይሉም አለ። ይህም የቤንያሚን ኔታንያሁ ትዕዛዝ እንደሆነ በቀድሙ ቪዲዮ ነግሬያችሁ ነበረ። የሚገርም ነው። ምን አይነት ሀገር ነው ያላቸው? እነሱ እኮ የያዙት ምግብና መድኃኒት ነው፣ ሌላ ነገር አልነበረም። እነዚህን ሰዎች አጅቦ ካሰቡበት ቦታ እንደማድረስ እነዚህን ሰዎች እየዞሩ እያዋከቧቸው ይገኛል። እያዋከቧቸው ብቻ ሳይሆን አሁን ካላችሁበት ካለፋችሁ እርምጃ እንወስድባቸዋለን እያሏቸው ይገኛሉ። እነሱም በፍርሃት ውስጥም ቢሆኑ በጀግንነት በጽናት ጉዞአቸውን ቀጥሏል። እጅግ እየተቃረቡ ስለሆነ እነሱ ላይ የሚደርስ ነገር ካለም ሆነ ካሰቡበት ከደረሱም አዲስ ነገር ካለ አደርሳቸዋለሁ። ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በዱዓ አግዟቸው። እነዚህ ጀግኖች በወራሪዋ እስራኤል ማታ መታገታቸውን ሁላችሁም ሰምታችኋል ብዬ አስባለሁ። ምክንያቱም የዓለም ሕዝብ በሙሉ በቀጥታ ሲከታተለው ነበረ። እርግጥ ነው ያስከፋል። እነሱ ላይ ምንም እንደማይደርስ እናውቃለን። ነገር ግን የጋዛ ንጹሃን ወንድም እህቶቻችን እነሱን በጉጉትና በተስፋ ሲጠብቋቸው ስለነበረ ነው። ምንም እንኳን ያሰቡበት መድረስ ባይችሉም እንኳን የዓለም ሕዝብ መቼም ሊረሳቸው የማይችላቸው ሁሌም ሊያስታውሳቸው የሚችል ጀግኖች መሆናቸውን ዓለም በሙሉ የሚያውቀው ነው። እኛም እንመሰክራለን። ከሁሉም በላይ እቺን ጀግና መቼም ልንረሳት አንችልም። ምክንያቱም ከአንድም ሁለቴ ህይወቷን ገብራ ህይወቷን ቁማር አሲዛ ከነዚህ አውሬዎች ጋር ፊት ለፊት ተጋፍጣ ለጋዛውያን ለመድረስ ሞክራለች፣ ባይሳካም። ነገር ግን ጋዛ ላይ እህልና መድኃኒት እንደሚያስፈልግ ለዓለም በሙሉ አሳይታለች። ወራሪዋ እስራኤል ባለጌ ሀገር መሆኑንም በተደጋጋሚ አሳይታናለች። የእስራኤሉ ቻናል 12 እንደዘገበው ከሆነ እነዚህ በመርከቦች ላይ የነበሩት በሙሉ ወደ ሀገራቸው የመመለስ ስራ እየተሰራ ነው ተብሏል። እነሱ ላይ ምንም እንደማይደርስ እናቅ ነበረ። ነገር ግን ቅድም እንዳልኩት የጋዛ እህት ወንድሞቻችን በራብ እየተሰቃዩ ያሉት ሁሉም ተስፋ አድርገው እየጠበቋቸው ነበረ። እንግዲህ በአላህ ተስፋ አይቆርጥም። በደንብ ቪዲዮውን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።